ውድ ኢትዮጵያውያንና ኤርትራውያን ወገኖቼ እንደምን ከርማችኋል? ዛሬ ክፍል 11ን ይዤላችሁ ቀርቤያለሁ። በተለመደው ሰዓት ስላልጀመርኩ ትንሽ በመዘግየቴ ይቅርታችሁን ጠይቃለሁ። አንደኛ ቃኘው ከግንቦት 7 ቀን 1951 እስከ መጋቢት 29 1952 በንጉሠ ነገሥቱ የክብር ዘበኛ ሰራዊት ቃኘው ሻለቃ ንጉሠ ነገሥታችሁ እጅግ ሊኮሩበት እንደሚገባ ብቻ ሳይሆን የምናገረው የሻለቃ በዓለም ላይ ካሉ ጥቂት ምርጥ ከተባሉ ወታደሮች እንደ አንዱ የሚቆጠር መሆኑን በተጨባጭ ያረጋገጠ መሆኑንም ጭምር ነው። ሌተና ኮሎኔል ዊሊያምስ ኢ ዶድስ የአሜሪካን የ32ኛ እግረኛ ሬጅመንት አዛዥ። ሌተና ኮሎኔል ተሾመ እርገቱ። ሌተና ኮሎኔል ተሾመ እርገቱ የአንደኛ ቃኘው ሻለቃ የኮሪያ ዘማች አዛዥ የተወለዱት በ1914 አዲስ አበባ ከተማ ነው። በተፈሪ መኮንን በኋላም በቀዳማዊ ኃይለ ሥላሴ የጦር አካዳሚ መደበኛና ወታደራዊ ትምህርታቸውን አጠናቀው በ1936 በሙሉ መቶ እልቅና ማዕረግ ተመረቁ። በ1945 የሻምበል ማዕረግ፣ በ1947 የሻለቃ ማዕረግ ተሰጣቸው። በ1951 በሌተና ኮሎኔል ማዕረግ የአንደኛ ቃኘው ሻለቃ የኮሪያ ዘማች አዛዥ ሆነው እንዲሰሩ በጀነራል ሙሉጌታ ቡልሊ ተመረጡ። የመጀመሪያው የድል አክሊል ተቀዳጅ የሆኑት እና የአንደኛ ቃኘው ሻለቃ ተዋጊዎች ለአማራው የውጊያ ውጤታቸው መሰረቱ በክብር ዘበኛ ሰራዊት ውስጥ አሉ ከሚባሉት ምርጥ መኮንኖች ባንዱ በሌተና ኮሎኔል ተሾመ እርገቱ በሳሌ አመራር ስር መዋጋታቸው ነው። ኮሎኔሉ ቃኘው ሻለቃን በተንቆጠቆጠ ድል እንዲንበሸበሽ አድርገው መርተውታል። ኮሎኔሉ በወታደሮቻቸው ብቻ ሳይሆን በአሜሪካን ጀነራሎች በተለይም በአሜሪካን ኤታማዦር ሹም ጀነራል ኡመር ብራድሊ ከፍተኛ መከበርና መደነቅን አትርፈዋል። በሌተና ኮሎኔል ተሾመ እርገቱ ወታደራዊ አመራር ምክንያት የኢትዮጵያ ተዋጊዎች የገጠሙትን የመጀመሪያ ጦርነት በማሸነፍ በቃኘው ሻለቃ የኮሪያ ውጊያ ታሪክ የመጀመሪያውን ወርቃማ ድል አስመዘገቡ። እጅግ የበሰለ ወታደራዊ አመራራቸውና ልዩ የውጊያ ታክቲክ ችሎታቸው በተለይ የታየው በጥቅምት 1951 በተካሄደው የሞት ሽረት ጦርነት ነበር። በዚህ ጦርነት ጠላት በከፍተኛ ኃይል የመሸገባቸውን ጠቃሚና ገዢ ወታደራዊ ከፍታ ቦታዎች እንዲይዝ ግዳጅ የተሰጠው የኢትዮጵያ ተዋጊ ጦር በጠላት ከፍተኛ መከላከል ገጥሞት የነከሰውን ምሽግ አልለቅም ብሎ የሙጥኝ ቢልም ኮሎኔሉ በሰጡት ተደናቂ የጦር አመራር ምሽጉ ድረስ ገብተው ጠራርገውታል። በዚህ የጀግንነት ጀብዱ ኢትዮጵያውያን ከአሜሪካ መንግስት የሜዳሊያ ሽልማቶችን አግኝተዋል። ሌተና ኮሎኔል ተሾመ እርገቱ በኮሪያ ጦርነት ለፈጸሙት ወታደራዊ አመራር ልዩ ብቃት የአሜሪካንና የኮሪያን መንግስታት ሽልማቶችም አግኝተዋል። ኮሎኔሉ ሀገራቸው በተመለሱበትም ወቅት የኢትዮጵያ ተዋጊዎች የኮሪያ ጦርነት የድል ፈርቀዳጅ በመሆናቸው ንጉሠ ነገሥቱ የቀዳማዊ ምኒልክ አንደኛ ደረጃ ኒሻንን ሸልመዋቸዋል። ምዕራፍ 8 ወደ ድል ጉዞ። ጀነራል ማክሪያ ቡሳን ወደብ የደረሰችው ግንቦት 7 ቀን ነበር። የቃኘውን ተዋጊዎች ለመቀበል የኮሪያ ሪፐብሊክ ፕሬዝዳንት፣ የአሜሪካን አምባሳደር፣ የሁለተኛው ሎጂስቲክ የአሜሪካን እዝ ጀነራል እንዲሁም የቡሳን ህዝብ በወደቧ ይጠብቃቸው ነበር። በ21 ቀኑ የመርከብ ጉዞ በኢትዮጵያውያን ተዋጊዎች የታየው የሚያስቀና ስነ ምግባር የመርከቧን ካፕቴንና ሰራተኞች እጅግ ያስገረመ ነበር። የመርከቧ ካፕቴን ለሻለቃው አዛዥ ይህንኑ አስመልክቶ የጻፈላቸው ደብዳቤ ለዚህ በቂ ማስረጃ ነው። የኮሪያው ፕሬዝዳንት ሲንግማን ሪ ለቃኘው ሻለቃ አዛዥ አበባ ከበረከቱበት የደመቀ አቀባበል በኋላ የኢትዮጵያ ተዋጊዎች ከመርከብ ወርደው ለ6 ሳምንታት ወደሚቆዩበት ቡሳን የተባበሩት መንግስታት ወታደራዊ ካምፕ በተዘጋጀላቸው ከባድ ወታደራዊ ካሚዮኖች ሆነው ተጓጉዘዋል። በዚህም ቆይታቸው ከዘመናዊ የጦር መሳሪያዎች ጋር ትውውቅና በመሳሪያዎች ስልጠና ያደረጉ ሲሆን በተጨማሪ በኮሪያ ተረተርና ጋራ ስለሚካሄደው የተራራ ላይ ውጊያ ዘዴ ተምረዋል። ኢትዮጵያውያኑ የ6 ሳምንት ስልጠናቸውን ካጠናቀቁ በኋላ የተባበሩት መንግስታት ጦር 9ኛው እዝ 7ኛው ክፍለ ጦር 32ኛው ብርጌድ አካል ሆነው ተደራጁ። በዚህም ማወቃቀር ስር በተጠባባቂ ወታደራዊ አቋም በካምፒዮንግ ሰፈሩ። ይህ አጋጣሚ ለቃኘው ተዋጊዎች የቀራቸውን ልምድ ለመሸፈንና ከአሜሪካን ወታደራዊ መኮንኖች ጋር በመሆን
የጠላትን የጦርነት ታክቲክ ለማወቅ እድል ሰጣቸው። በመሰረቱ ከሀገራቸው ከመነሳታቸው ጊዜ አንስቶ በቂ ስልጠና ያላቸው ወታደሮች እንደመሆናቸውና ከአመራሩ እስከ ወታደሩ ስራውን የሚያውቅና በራሱ የሚንቀሳቀስ የጦር አቋም ያላቸው በመሆኑ የተነሳ የአሜሪካ መኮንን አመራርም ሆነ አማካሪ የሚፈልጉ አልነበሩም። ይህ በእንዲህ እንዳለ በኮሚኒስቶቹና በተባበሩት መንግስታት መካከል የተኩስ ማቆም ስምምነት ለማድረግ በሐምሌ 1951 ድርድሩ ተጀምሮ ነበር። በትሪያንግል ሂል የሚካሄደው ጦርነት እየተቀጣጠለ በሄደበት በዚህ ወቅት የተባበሩት መንግስታት የሬዲዮ ስርጭት ከማዕከላዊ እዙ አዛዥ ጀነራል ሬጅዌይ ኮሚኒስቶቹ የተኩስ ማቆሙን እንዲፈራረሙ አለወቅቱ ቅስቀሳ ያደርግ ነበር። ኮሚኒስቶቹ ይህን በድብልቅልቅ ጦርነት መካከል የሚካሄድ የጀኔራሉን እንፈራረም ጥሪ የህብረቱ ኃይሎች ጦርነቱን ካለመቻል ያቀረቡት አድርገው ወሰዱት። ይልቁንም ኮሚኒስቶቹ በህብረቱ ኃይል የተከፈተውን ጥቃት መክተው ለመቆየት አቅም እያጡ ሆነው ሳለ እንደገና ለመደራጀትን ፋታ የሚሹበት ጊዜ መፈለጋቸው ገሃድ እየሆነ ባለበት ሁኔታ የተኩስ ማቆሙን እንፈራረም ጥሪን አንሸዋረው ከህብረቱ የጦር አቅም ማጣት አንጻር ተረጎሙት። የተኩስ ማቆሙን ሐሳብ እንደ መርህ መቀበላቸው እውነተኛ ምክንያት ሰላሙን ፈልገውት ለመስማማት ሳይሆን ጊዜ ለመግዣ ብቻም ነበር። በኪሶንግ በተከፈተው በዚሁ ድርድር ቀዮቹ ዓላማቸውን እንደጠበቁ የድርድር ታክቲካቸውን ብቻ ቀየሩ። በኮሪያ ላይ ያላቸው ዓላማ ሲወጠንም ሆነ አሁን አንድ ነው። ኮሪያን ሙሉ በሙሉ መቆጣጠር፣ መሰልቀጥ፣ በኋላም በዚች ሀገር ተረማምዶ ጃፓንና ሩቅ ምስራቅን ሁሉ መብላት ነው። ቀድሞውንም በተባበሩት መንግስታት ማህበር አባልነት የታቀፉበት አብይ ምክንያት የሻንጋይ ሼክን ታይዋን ለመጠቅለል ሲሆን በ1953 የተኩስ ማቆም ስምምነት ወቅት እንኳን ይህንን አቋማቸውን አልቀየሩም ነበር። በአንድ በኩል ተኩስ ማቆም ብለው በኪሶንግ የተደራደሩ እያሉ በሌላ በኩል ደግሞ በህብረቱ ጦር ላይ አስከፊ ውጊያ ይከፍታሉ። በሐምሌ ወር 1951 መጨረሻ ላይ የአሜሪካን 7ኛው ክፍለ ጦር ፈጣን የንቅናቄ ትዕዛዝ ደረሰው። ነሐሴ 2 ቀን ክፍለ ጦሩ የጦርነቱን ዋና መካከለኛ ግንባር እንዲሸፍን ተመደበ። ኢትዮጵያውያኑ ተዋጊዎች የታቀፉበት የ7ኛው ክፍለ ጦር 32ኛ ብርጌድ የዋና ግንባር የምሽግ ስፍራውን ሲረከብ ጠላትን ለማግኘት ተቅበጥብጠው ነበር። ተልኳቸውን የሚያደርጉበትና የንጉሠ ነገሥታቸውን ትእዛዝ የሚፈጽሙበት ሰዓት ደረሰች። ከኢትዮጵያ በመነሻቸው ዋዜማ ንጉሠ ነገሥቱ የነገሯቸው ከፊታቸው ድቅን አለ። በዚህ ትግል ውስጥ ፍጹም በቆራጥነትና በጽናት የሀገራቸውን ስም ለማስጠራትና ንጉሠ ነገሥቱ በእነርሱ ላይ ያሳደሩትን መተማመን ለማሳየት ከፍተኛ ጉጉት አድሮባቸዋል። የቃኘው ሻለቃ መኮንኖች እና ወታደሮች አንድ ሐሳብና ውሳኔ ብቻ ነበር ያላቸው፣ መከላከል ወይም ሞት እንጂ ስፍራ መልቀቅ ብሎ ነገር የለም። ከነሐሴ 2 ቀን እስከ ነሐሴ 4 ቀን 1951 የ7ኛው ክፍለ ጦር መካከለኛ የጦር ግንባር በአይነ ቁራኛ ይጠበቅ የነበረው ወሳኝ ወታደራዊ መሬት ነበር። ቃኙ የታቀፈበት የክፍለ ጦሩ 32ኛ ብርጌድ በዚህ ወቅት በተጠባባቂ ጦር አቋም ተመደበ። የቃኘው ሻለቃ የተጠባባቂ ሬጅመንት አካል እንደመሆኑ በዚህ አቋም ከግንባሩ መስመር ጀርባ ሰፍሮ ጠላት አጥቅቶ ሰብሮ ይገባበታል የተባለውን ስፍራ እንዲሸፍን ግዳጅ ወሰደ። በዚህም ስፍራ ዋና ዋና ግዳጆቹ በ7ኛ ክፍለ ጦር በተሸፈነው ግንባር በየትኛውም ግንባር ግባ ሲባል ሊንቀሳቀስና የትኛውንም የተባበሩት መንግስታት የተጎዳዩ ወገን ጦር ለመተካት የ32ኛው ሬጅመንት ግራ ክንፍ ይዞታ ሁሉ መከላከል ናቸው። ከነዚህ የውጊያ ግዳጆች በተጨማሪ ግን የቃኘው ሻለቃ ተዋጊዎች ከወገን የህብረቱ ጦር አባላት ጋር በመሰባጠር ለእውነተኛው የውጊያ ዓለም እንዲወጡ ነበር። በእነዚህ አጋጣሚዎች ሁሉ ኢትዮጵያውያን የሁሉንም ሀገር ተዋጊዎች ክብር በአጭር ጊዜ ውስጥ አትርፈዋል። ከዋናው ግዳጃቸው በተጨማሪ ስራዬ ብለው በውጤታማ የፓትሮል እንቅስቃሴ የሚሳተፉ ነበር። ወደ ውጊያ የሚገቡበትን ትዕዛዝ የሚጠብቁት በጉጉት ነው። ኮሚኒስቶቹ የግንባሩን መስመር ለመስበር ያለመታከት ተደጋጋሚ ጥረት አደረጉ። የቃኘው ሻለቃ በሲያንግ አካባቢ ከነሐሴ 2 ቀን እስከ ነሐሴ 4 የተደረገውን በተሳካ ሁኔታ አፍሮ የተመለሰውን የጠላት ጥቃት ከመከቱት የብረት ኃይሎች ዋናው ነበር። ወደ ዝርዝር የውጊያ ገድሎች አሁን ገባን። ከፍታ ነጥብ 1073 ከፓንግ ዳንግ ዶንግ ኒ የተባለ ስፍራ አጠገብ የሚገኝ ተራራ ነው። ይህ ተራራ የአሜሪካን 7ኛ ክፍለ ጦር የተቆጣጠረው ሲሆን ለጦርነቱ ወሳኝ ከተባለ ስትራቴጂክ ስፍራዎች አንዱ ነው። የጠላት ጦር ይህን ቦታ መልሶ ለመያዝ የማያቋርጥና ተከታታይ ጥቃት ይሰነዝራል።
ሁኔታው እጅግ አስፈሪ ነበር። ጠላት ከፍታ ነጥብ 1073ን ከያዘ ጦርነቱ አስቀያሚ መልክ ይይዛል። ውጤቱ ምናልባትም የተባበሩት መንግስታት ጦር ሁሉ የሚዋጋበትን ወሳኝ ግንባር የጦርነቱን ማዕከላዊ ግንባር ሁሉ የሚያሰጋ ሁኔታዎችን ይፈጥራል። ይህን አደጋ ለመከላከልና ከፍታ ነጥብ 1073ን በጠላት እጅ ከመውደቅ ለመከላከል የተባበሩት መንግስታት የጦር ዕዝ የሚቻለውን ሁሉ አስፈላጊ ጥንቃቄ ያደርግ ነበር። አንዱ የጥንቃቄ እርምጃ ከከፍታው ነጥብ ምሽግ ውጭ ይካሄድ የነበረው የዙሪያ ተንቀሳቃሽ ፓትሮል ጥበቃና ወደ ጠላት እየሰረጉ የደፈጣ ውጊያ ማካሄድ ነበር። የቅኝት ስራው እና ደፈጣ ውጊያው ቀንና ሌሊት ነው የሚካሄደው። የዚህ ግዳጅ ውጤት እጅግ አመርቂ ነበር። ጠላት ወደ ከፍታ ነጥብ 1073 ሊጠጋ ቀርቶ ርቀቱም እየሰፋ መጣ። ተራራውን ለመያዝ ያደረገው ጥቃት ሁሉ መከነበት። ኢትዮጵያውያን ይህን ወሳኝ የጦር መደብ ለመከላከል በተደረገው የተባበሩት መንግስታት ጦርነት ውስጥ ግንባር ተሳታፊ ከመሆናቸውም በላይ በየአውደ ውጊያው የጠላትን ቅስም በተደጋጋሚ በመስበር ወደ ተራራው እንዳይደርስ ያደረጉት ከማንም የላቀ ተጋድሎ ሊዘከር ይገባዋል። የኢትዮጵያውያን የውጊያ መንፈስ፣ ጀግንነትና የጦር ስልት በተባበሩት መንግስታት ስር ያሉትን የሁሉንም ሀገር ዜጎች እጅግ አስደንቋል። በእነዚህ ተከታታይ ውጊያዎች ኢትዮጵያውያን እንደ ምሳሌ የሚጠቀሱ የጀግነት ታሪኮችን አስመዝግበዋል። የግል ጀብዷቸው ያልተለመደና ተሰምቶ ማያውቅ አይነት ነበር። ለዚህም የጀግነት ተጋድሏቸው የአሜሪካን፣ የኮሪያንና የኢትዮጵያ መንግስታትን ወታደራዊ ኒሻን ተሸላሚ አድርጓቸዋል። ክፍል 3ን በመጽሐፉ መጨረሻ ላይ ይመልከቱ። ከዚህ ቀጥሎ የሚቀርበው ከነዚህ አስደናቂ ጀብዶች ጀርባ በተባበሩት መንግስታት ወታደራዊ መዘክር ተመዝግቦ የሚገኘው በጦር ዕዙ የተመሰከረ የሽልማት ታሪኮች ጥቂቶቹ ነው። እንደ አውሮፓ አቆጣጠር ነሐሴ 14 ቀን በዚህ መጽሐፍ ውስጥ የሚጠቀሱት ጊዜያት ሁሉ እንደ አውሮፓውያን አቆጣጠር መሆናቸውን ለማስታወስ አድማጮች ይወዳለሁ። እንደ አውሮፓ አቆጣጠር ነሐሴ 14 ቀን 1951 መቶ አለቃ ገብረ ኢየሱስ የሚመራው አንድ የመቶ ጓድ በወቅቱ በምዕራባውያን ወታደራዊ አወቃቀር 28 ሰዎችን ያካተተ ኃይል ነው። ከከፍታ ነጥብ 1073 ከቀኑ 10 ሰዓት ላይ ወደ ጠላት ይዞታ ተንቀሳቀሰ። የመቶው ግዳጅ የጠላትን ምሽግ ሰብሮ ጥቃት መሰንዘርና ምርኮ ይዞ መመለስ ነበር። ከ7 ሰዓት የእግር ጉዞ በኋላ ነሐሴ 15 ከሌሊቱ 7 ሰዓት ከመቶ አንድ ጓድ የጠላትን የመጀመሪያ የጥበቃ ምሽግ ሰብሮና ወታደሮቹን ደምስሶ ቦታውን ተቆጣጥሮ እንዳለ የጠላት የሞርታር ጥቃት ተከፈተበት። በዚህን ወቅት ተከፋፍሎ ሲዋጋ ከየነበረበት ተሰባስቦ በመቶ አለቃ ገብረ ኢየሱስ መሪነት የጠላትን መልሶ ማጥቃት ለመከላከል ከሚያስችለው አንድ ስፍራ መሸገ። የጠላት የከባድ መሳሪያ ድብደባ እየተጠናከረ ቀጠለ። ወዲያው የመቶ የከባድ መሳሪያ ባትሪ የመልሶ ጥቃት ከፈተ። መቶ አለቃ ገብረ ኢየሱስ ለሕይወቱ ሳይሳሳ በየቦታው ያሉትን ወታደሮቹን ከምሽግ ምሽግ እየተዘዋወረ በማስተኮስና ጦሩን በመምራት በተደረገው በዚያ አጸፋ የከባድ መሳሪያ ድብደባ ጠላት ከፍተኛ ጉዳት ደርሶበታል። በዚህ 4 ሰዓት በፈጀ ውጊያ መቶ አለቃው ከ32ኛ አሜሪካን እግረኛ ሬጅመንት ጋር በመቀናጀት በሬዲዮ ግንኙነት ከባድ መሳሪያ ማስተኮስ በወሰደው እርምጃ ጠላት የተረፈው ኃይሉን ይዞ ቦታውን ለመልቀቅ ተገደደ። አድማጮቼ የዛሬው ክፍል 11 በዚህ ያበቃል። በተከታታይ በምናቀርበው ፕሮግራም መሰረት በሚቀጥለው ፕሮግራም እስክንገናኝ ሰላም ቆዩልኝ። ላይክ ማድረግ፣ ደወል ምልክቷን መንካት፣ ሼር ማድረግ አይረሳ። በሚቀጥለው ፕሮግራም እስክንገናኝ ሰላም ቆዩልኝ።